በለው ጀማው የቻምፒየንስ ሊግ የፍጻሜ ተፋላሚ ሆኗል። አርሰናል ትላንት ምሽት ኤምሬትስ ላይ ምን አይነት ድባብ ነው! አስደናቂ የደጋፊዎች ድባብ ጋር ታጅቦ እንግዲህ አርሰናል አትሌቲኮን 1-0 በሆነ ጠባብ ውጤት አሸንፎ እንግዲህ መድፈኞቹ ወደ ሃንጋሪ ፑሽካሽ አሬና ጉዟቸውን አረጋግጧል። ለቻምፒየንስ ሊግ ፋይናል ደርሰዋል። የሰሜን ለንደኑ ገናና የሊጉ አውራ መድፈኛ ቡካዮ ሳካ ብቸኛዋን የአርሰናል የድል ግብ ከመረብ አሳርፏል። ቡካዮ ሳካ ማለት ነው። በጨዋታው ላይ እንግዲህ አስደናቂ ብቃቱን ለማሳየት ሞክሯል። እንግዲህ ጨዋታው ላይ ግብ አስቆጥሯል። በመጀመሪያው ጨዋታ አልነበረም ነበር። ትላንት ግን ከፉላም አስደናቂ ጨዋታ በኋላ ትላንት አርሰናል 1-0 አሸንፎ እንግዲህ ወደ ሃንጋሪ ፑሽካሽ አሬና ተጉዟል። የመድፉ ቤተሰብ አስደናቂ ምሽት ነበር። አስደናቂ የደጋፊዎች ድባብ ኤምሬትስ ላይ አስመልክተውናል። እንግዲህ ሰሜን ለንደኑ ገናና የሊጉ አውራ መድፈኛ ሳካ ካለ አርሰናል ያገባል። ሳካ ካለ